እገራለሁ። ኢትዮጵያ ላይ ባል ወይም ፍቅረኛ ያላችሁ የማዳም ቅመሞች በየወሩ ፍቅረኛ አለኝ ባል አለኝ ብላችሁ ደሞዛችሁን በእሱ አካውንት አታስገቡ። ማዳም ቤት ገና 2 ዓመት 3 ዓመት እንደዛ የምትቆዩ ከሆነ ቤት አታሰሩ። ለምን? ነገ ልዩነት ይመጣል፣ ክደት ይመጣል። ስለዚህ እናንተ ኢትዮጵያ ላይ ሀብት ማፍራት ወይም ቤት ማሰራት ያለባችሁ መቼ ነው? ኢትዮጵያ ለማግባት 3 ወይም 2 ወር ሲቀራችሁ ብቻ ነው። ከዛ ቀድማችሁ ካሰራችሁ ግን በእናንተ ቤት ላይ ሌላ ነው የሚያገባ። ኢማኑኝ። ሁሌ በሚዲያ ላይ መለቃቀስ ምንም አይጠቅምም። ስለዚህ ኢትዮጵያ ላይ ቤት ማሰራት ያለባችሁ ኢትዮጵያ ለማግባት 2 ወይም 3 ወር ሲቀራችሁ ነው። ብራችሁን ደግሞ ኢትዮጵያ ስትገቡ ቢያንስ 1 ቀን ሲቀር ብታስገቡ ችግር የለም። ቀድማችሁ በየወሩ በሱ አካውንት አታስገቡ። ብር አሳሳች ነው። ይሄ ቪዲዮ ለብዙዎች ስለሚጠቅም ሼር አድርጉ። አመሰግናለሁ። እኔ በዚህ ነገር ላይ አንድ ነገር ማለት እፈልጋለሁ። እንግዲህ እናንተ እንደምታዩት እያያችሁት ነው። ብዙ ሴቶች እየመጡ ሀቢባ ጋር ይጮሃሉ፣ በየሚዲያው ይጮሃሉ፣ በየዩቲዩበሩ እየሄዱ ይጮሃሉ፣ ያለቅሳሉ፣ ያዝናሉ፣ ይከፋሉ። ግን ከዚህ ሁሉ በፊት ማለት ነው መጀመሪያ ምን ማድረግ እንዳለባቸው መወሰን እንዳለባቸው አይገባቸውም። በቃ ሁሌም ራሳቸውን ማስቀደም እንዳለባቸው አይገባቸውም። ሰው ማለት ነው እስካላችሁ ድረስ በተለይ አረብ ሀገር ላይ እስካላችሁ ድረስ ሁሉም ሰው የእናንተ ፈላጊ ነው። ሁሉም ሰው በቃ እናንተን የሚጠቅም የሚረዳ መስሎ ነው የሚቀርባችሁ ማለት ነው። ግን እውነታው ግን እንደዛ አይደለም። እውነታው ግን እናንተን አታሉም ቢሆን ሸውዶም ቢሆን የኑሮም ሁኔታ አስገድዶት ቢሆን በጣም ምርጥ ሰው የምትሉት ተቀይሮ ታገኙታላችሁ። ምንም ባልጠበቃችሁት ሁኔታ ማለት ነው። በጣም አሪፍ ነው። በቃ ይሄ የሰው ሴትም ልትሆን ትችላለች፣ ወንድም ሊሆን ይችላል፣ ቤተሰብ ሊሆን ይችላል፣ ባል ሊሆን ይችላል፣ ብቻ የሆነ ዘመድም ሊሆን ይችላል። ግን በጣም ምርጥ ነው፣ በጣም አሪፍ ነው፣ በሱማ ተማመናለሁ፣ እንደዚህማ አያደርግም እንዴ ማታደርግ ምናምን ያላችሁት ሰው ምንም ባልጠበቃችሁት በቃ እናንተ ሊጎዳችሁ ይችላል፣ ጊዜ ጠብቆ ማለት ነው። አንድ ጊዜ ከእጃችሁ ገንዘባችሁ ከወጣ በኋላ በምንም አይነት ምክንያት አንድ ጊዜ ከእጃችሁ ገንዘባችሁ ከወጣ በኋላ በቃ በጣም ከባድ ነው። ያንን የዛን ውጤት መልሳችሁ ለማግኘት ማለት ነው በጣም ከባድ ነው። በአሁን ሰዓት ላይ ሰው ኑሮ ማስገድዶት ይሁን ምንም ይሁን በጣም ክፉ ሆኗል። በቃ ምንም አባት በልጁ ላይ የጨከነበት ጊዜ ላይ ደርሰናል። አይደለም ባል ማለት ነው። ባልማ ተውት ባዳ ነው። ግን ቤተሰብ እናት፣ አባት፣ ወንድም፣ እህት የጨከነበት ጊዜ ላይ ደርሰናል። ስለዚህ እናንተ እንዴት ነው መጨከን ያቃታችሁ? እንዴት መጨከን ያቃታችኋል? በቃ ምንም እኮ ጥያቄ እና መልስ የሌለው ጉዳይ። ቅድሚያ እናንተ ራሳችሁን ማስቀደም አለባችሁ። ባሌ ነው እንደዚህ በከለክለው ትቶኝ ይሄዳል ወይ ይፈታኛል፣ ፍቺ ይጠይቀኛል ምናምን ሁሉም ነገር እኮ ሁሌም ቢሆን እምነታችሁን በፈጣሪያችሁ ላይ አድርጉ። አንደኛ ነገር። ሁለተኛ ነገር ማንንም አትፍሩ። ከምንም በላይ ብዙ ልጆች የሚጎዱት የመጀመሪያ ዋናው ምክንያት ከፍራቻ የተነሳ ነው። ከምን ፍራቻው ደግሞ ገና ለገና ወይ ባል ከሆነ ይፈታኛል፣ እናት አባት ከሆነ ይቀየሙኛል፣ ዘመድ ምናምን ከሆነ በቃ ይቀየሙኛል በሚል ገና ለገና ነገ ላይ እንዴት ሆናለሁ፣ ነገ አብሬያቸው ነው የምኖረው፣ እንዴት ሆናለሁ፣ ከከለከልኩኝ እንዴት አድርጋለሁ፣ ይቀየሩብኛል፣ ካላኩባቸው ቂም ይይዙብኛል ምናምን። ይህንን ሀሳብ ማለት ነው አይምራችሁ ላይ ቁጭ ብሎ እናንተ ሊጎዳ የሚመላለስ ሀሳብ ይህንን አውጥታችሁ እንደውም ምን ማድረግ አለባችሁ? ጭክን ብላችሁ ከልክላችሁ የተወሰነ መርዳት ካለባችሁ የተወሰነ እየረዳችሁ ከዛ በኋላ እናንተ ቁም ነገር ላይ ዛሬ ከልክላችሁ ማለት ነው ነገ ቁም ነገር ላይ ስትደርሱ ሁሉም ከጎናችሁ ነው የሚሆነው። ግን እዚህ ያላችሁ እናንተ ልካችሁ ከዛ በኋላ ነገ ላይ ስትቸገሩ ማንም ከእናንተ ስራ አይቆምም። ማንም ስትቸገሩ እንኳን ማንም አይሰጣችሁም። የሰጣችሁ ሰው ራሱ ማለት ነው አይሰጣችሁም። ማንም ይቆምላችሁ የለም። ግን ዛሬ እዚህ ጋር እንዳላችሁ ጨክናችሁ ነገን ሄዳችሁ ደግሞ በሁለት እግራችሁ ቆማችሁ ሲያዩአችሁ ግን እነዛ የተቀየሙት ራሱ ማለት ነው ከጎናችሁ ነው የሚቆሙት ማለት ነው። እና ሁሌም ቢሆን መፍራት የለባችሁ። መፍራት አንድ አምላካችሁን ነው። ሁላችሁም በየእምነታችሁ መፍራት አንድ አምላካችሁን አንድ ፈጣሪያችሁን ነው መፍራት ያለባችሁ። ከዛ ውጪ ባልም እምቢ አለችኝ ብሎ እንደዚህ በቃ ሌላ ገባለሁ ወይም ደግሞ ሄዳለሁ ምናምን ብሎ የብዙዎች ፍራቻ ይሄ ስለሆነ ማለት ነው። በተለይ ባለትዳር የሆኑ ወንዶች በቃ ባለትዳር ስለሆኑ ብቻ ባሎቻቸው ገንዘብ ይጠይቃሉ። ያውን በጣም ከፍተኛ ምንም ባለማሰብ ደረጃ ማለት ነው። እኔ ብዙ ልጆች ስለማይ ነው በዙሪያ ብዙ ልጆች አሉና ስለማይ ነው። እና በጣም ብዙ ነገር እታዘባለሁ። አትፍሩ፣ በቃ ጨካኝ ሆኖ አትፍሩ። ከዛ በኋላ ውጤቱን ታዩታላችሁ። አገራችሁም ስገቡ ሆነ እዚህ ራሱ ሰላማዊ ትሆናላችሁ። ስራችሁን ራሱ በሰሩ ደስተኛ ነው የምትሆኑት። ግን ያላችሁን እየላካችሁ ከዛ ከእጃችሁ ላይ ባዶ ሲሆን እዚህ ሆናችሁ ራሱ ደስተኛ አትሆኑም። በስራችሁ ራሱ ዝም ብላችሁ ለፍቶ መና የሆናችሁ ነው የሚመስላችሁ። በዛ ላይ እናንተ ለላካችሁት ዓላማ አያውሉትም። አብዛኛውን ጊዜ ኢትዮጵያ ያለ ሰው ማለት ነው ለላካችሁት ዓላማ አያውሉ። ለምሳሌ ቤት ለመስራት ይሆናል እናንተ ያሰባችሁት ገንዘብ በእምነት እየላካችሁ ነው። ግን ዛሬ ሲደርስ እነሱ የራሳቸውን ነገር ነው የሚያስተካክሉበት። አብዛኛው እኔ ሁሉንም አላልኩም። አሉ ምርጥ ሰዎች አሉ፣ ጥሩ ሰዎች አሉ፣ ፈጣሪን የሚፈሩ የእናንተን እድገት ከፍታ የሚፈልጉ አሉ። ግን በዛው ልክ ደግሞ በጣም ያልተገባ ነገር የሚያደርጉ ደግሞ አሉ። የራሳቸውን በቃ እናንተ ለራሳችሁ ጉዳይ ላካችሁትን በእምነት የራሳቸውን ህይወት የሚያስተካክሉ የራሳቸውን በቃ ከፍታ የሚያስቡ የሚያስተካክሉ አሉ። ስለዚህ ከዚህ ሁሉ አይደርስም ወይ? እናንተ ስትሄዱ እኮ ይደርሳል። ገንዘቡን ያዙት፣ በቃ ገንዘቡን ያዙት፣ እዚሁ ያዙት። ከዛ በኋላ ስትሄዱ እኮ ሁሉንም ነገር መድረስ ይችላል። ሁሉንም ነገር ቤት መስራት አላማ ካለሽ ቤትሽን ከዚህ ከሄድሽ በኋላ
ብርሽ ልከሽ ከዛ በኋላ የምትፈልጊውን ነገር ማሳካት ትችያለሽ። የቤት እቃ ከሆነ አላማሽ ከዚህ ሄድሽ በኋላ ራስሽ አይተሽ የፍላጎትሽን የምርጫሽን መግዛት ትችያለሽ። ለማንም እየላካችሁም ይሄን ግዛልኝ፣ ይሄን ግዢልኝ፣ ይሄን ግዢልኝ ለምን እንዴ? እናንተ እኮ ራሳችሁ ለፍታችሁ ያመጣችሁ ገንዘብ እኮ ነው። እንዴት እንኳን እኮ ከሀገር ወጥታችሁ ራሱ እኮ ይሄን አላመት በስራ አሳልፋችኋል። ሀገራችሁ ገብታችሁ እናንተ ሄዳችሁ ይሄንን እቃ መግዛት ያቅታችኋል እንዴ? እቃ ስለሚወደድ ነው እንደዚህ ምናምን አትበሉ። እቃው ቢወደድም ከዛ ማለት ነው ገንዘቡም ከዚህ እየጨመረ ነው። ያው ነው፣ ምንም ለውጥ የለውም። እውነቴን ነው የምላችሁ፣ ምንም ለውጥ የለውም። የታወቀ ነገር ነው። ግን አጉል ፍራቻ ከውስጣችሁ አውጡ እና ሁሉንም ነገር በራሳችሁ ማድረግ እንዳለባችሁ ራሳችሁን አሳምኑት። መቼም ቢሆን ለሰዎች እድል አትስጡ። የለፋችሁበትን እንዴት ሆናችሁ እንደምታመጡ እንዴት ሆነ እንደምናመጣ እኛ እናውቃለን እንደ ገንዘቡ። ስለዚህ ማንም ራሳችሁ ናችሁ ማድረግ የምትፈልጉትን ነገር ራሳችሁ ናችሁ መወሰን ማድረግ ያለባችሁ መሆንም አለበት። ሀገራችሁ ስትገቡ ሁሉም ነገር ይደርሳል። ያውም በደስታ ያውም ራሳችሁ በምርጫችሁ የፈለጋችሁትን ነገር ቤትም መስራት ከሆነ አላማችሁ ስትሄዱ እዛ ይደርሳል። ስለዚህ ብዙ ሰው ይጮሃል፣ ግን የኛ ነገር ማለት አረብ ሀገር ላይ ያሉ ልጆች ነገር በቃ ሁሌም ግን እየበዛ ነው የሄደው ጩኸቱ ማለት ነው። መጎዳቱ መበደሉ እየበዛ ነው የሄደው። ሰውም አይማርም፣ ልጆቹም አይማሩም። እንደገና ኢትዮጵያ ያለ ሰውም ደግሞ አይማርም። ስለዚህ በኋላ ከመጎዳት ካሁኑ ራስሽን ጠብቂ፣ ተጠንቀቂ። ገንዘብሽን በእጅሽ ላይ ያዥው። የፈለገ ነገር ይምጣ። እናት አባት መርዳት ካለብሽ ትንሽ ነገር የተወሰነ፣ ከዛ ውጪ ባልም ማለት ነው በራሱ ሲቋቋም ነው ደስ የሚለው። ምንም ይሁን እንዳቀሙ በራሱ ይቋቋም። እስከምትሄጂ ድረስ በራሱ እንትን ይበል፣ ይጣር፣ ጥረት ያድርግ። ከዛ ውጪ ያንቺን ገንዘብ ፈልጋለሁ የሚል ከሆነ ማለት ነው አንቺን አይደለም የሚፈልገው የሰውዬ ገንዘብ ነው የሚፈልገው። በእርግጥ ባለትዳር ነሽ፣ ባለትዳር ስትሆኚ ትደጋገፊያለሽ አውቃለሁ። ግን ወንድ ልጅ እኔ ራሱን ካልቻለ እኔ እንጃ በቃ በጣም ከባድ ነው። ወይም ደግሞ አሉ ጥሩ ወንዶች አሉ፣ ጥሩ ወንዶች ከጠበቃችሁት በላይ አስተካክለው ምናምን በእምነት የሚጠብቁ አሉ። እነዛን አይደለም እኔ የምለው። ግን አብዛኛዎቹ ሚስቶቻቸው አረብ ሀገር ያሉ ወንዶች ማለት ነው በጣም በቃ ምን ስራ ሰነፍ ናቸው፣ አይሰሩም። ይሄን እየተማመኑ ማለት ነው አይሰሩም። በቃ ገንዘብ ለመዱ፣ ያልሰሩትን ያለፉበትን ገንዘብ መቁጠር ለመዱና ከዛ እንዴት ብለው ስራ ይሱ ስራ መምረጥ ይመጣል። ጎበዝ እንዲሆን አታደርጊውም፣ እንዲበረታታ እንዲጠነክር አታደርጊውም። ስለሰጠሽው በነገራችን ላይ ገንዘብ ዝም ብለሽ ስለላክሽለት ያፈቅርሻል ይወድሻል ማለት አይደለም ያኛው ባልሽ። ስለዚህ እስቲ ለራሳችሁ ደስታ ስትሉ ወደ አረብ ሀገርም የመመላለስ እንትን እዳ የለባችሁም ወደ አረብ ሀገር የመመላለስ በቃ ከዚህ በኋላ ራሱ መንቃት ትችላላችሁ። በተለይ አዳዲስ እየገባችሁ ያላችሁ ልጆች ማለት ነው። አዳዲስ ገና ወደ አረብ ሀገር አዳዲስ እየገባችሁ ያላችሁ ልጆች አስቡበት፣ ይሄንን ነገር አስቡበት። እና ይሄንን ለማለት ወዳለሁኝ። ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ ትችላላችሁ። ሰብስክራይብ በማድረግ ቤተሰብ እንሆናለን። መልካም ጊዜ